ነገሩ የሆነው ምንድነው? ሰውየው በጣም ቆንጆ ቤት አለው፣ ቁልፍ ቦታ ላይ ነው። ቤቱ በጣም የሚያምር ነው። በቃ ለማየት የሚስብ ቦታው ምቹ የሆነ በቃ ቆንጆ የተባለ ቦታ ቤት አለው እና ይሄንን ቤት ሌላኛው በጣም ሊገዛው ይፈልጋል፣ ሊወስደው ፈለገ። ከዛ በብዙ ጥረት ሞከረ ቤቱን ለመግዛት። በተለያየ መንገድ ሞከረ፣ ብዙ ገንዘብ አቀረበለት፣ ብዙ ነገር ሰጠው። ሰውየው እምቢ አለ። በፍጹም ቤቱን ፈልጓለሁ፣ የኔ ነው፣ መስጠት የምችለው ቤት አይደለም ይልና ኦፈሩን እምቢ ይለዋል። ከዛ አሁንም ደጋግሞ በተለያየ ጊዜ የተለያየ ዋጋ ያደረገ በተለያየ ሰው ያስጠይቀዋል። ሰውየው አሁንም ቤቱን እንደማይሸጥ ነገረው፣ ቁርጥ ያለ ውሳኔ ነገረው። ከዛ ትንሽ ቆይቶ ይሄ ገዢ ቤቱን የፈለገው ሰውዬ ሌላ ሐሳብ ይዞ መጣ። ሁለተኛ ላይ ይዞት የመጣው ሐሳብ ምንድነው? እሺ ሙሉ ቤትህን አልገዛም፣ ግን አንድ ነገር ብቻ ፍቀድልኝ አለው። ምንድነው ሲለው ከሙሉ ቤቱ አንዲት ትንሽዬ የተመታች ሚስማር አለች ደጁ መግቢያ አካባቢና እቺን ሚስማር ብቻ እዚህ ቤት ላይ የተመታችውን ሚስማር ሽጥልኛል። ከዛ ሰውየው ምንድነው ምን ፈልጎ ነው እንደዚህ ሚስማር አሁን ምን ይሰራለታል? ለኔ ምንም የሚጎዳይ ነገር አይደለም ብሎ አውጥቶ አውርዶ አስቦ ምን ብሎ በቃ ችግር የለውም ብሎ አሰበ። ለምን ገንዘቡ በጥቂቱ ይጠቅመዋል፣ ብዙ ገንዘብ ነው ኦፈር ያደረገለት። ከዛ ደግሞ ሚስማር ሸጥኩለት አልሸጥኩለት ግድግዳ ላይ የተሰካች ሚስማር ምንም ያን ያህል ለኔ ችግር የለበትም ብሎ ሸጠለት።